እግዚአብሔርን ያስቀደመ ሰው በጣም ከፍታ ቢመጣ ያን ያህል አይገረምም፣ መውደቅም ቢመጣ አይደነግጥም። መነሳት እንዳለ የተደገፈው ጠንካራ አካል እንዳለ መረዳት ይችላልና በብዙ ከፍታም በዝቅታም በመውደቅም በመነሳትም የተማርኩት ትልቁ ነገር በምንም አይነት ሁኔታ ውስጥ እግዚአብሔርን ማስቀደም ነው። እኔ እንደ ህይወት መርህ ያስኩት ማልደራደርበት ጉዳይ እግዚአብሔርን ማስቀደም ነው። ምክንያቱም ተምሬያለሁ፣ ዲግሪ ያለኝ ማስተርስ አለኝ ብዬ በትምህርቴ ተመክቼ ሰዎችን አውቃለሁ ብዬ በማውቃቸው ሰዎች ተመክቼ መናገር እችላለሁ፣ ማውራት እችላለሁ ብዬ አንደበቴን ተመክቼ ዝነኛ ነኝ፣ ትንሽም ቢሆን እውቅና አለኝ ብዬ ዝናዬንም ተመክቼ ያልኩባቸው ጊዜያቶች አሉ። ሁሉም በዜሮ የተባዛበት። እግዚአብሔርን ካልያሽ እውቀትሽ፣ ዝናሽ፣ የምታውቂያቸው ሰዎች ሁሉ ነገር ባዶ ነው። እግዚአብሔር በህይወት ውጣ ውረድ ውስጥ እሱን አስተምሮኛል። እንዳልኩሽ ነው የዛሬ 5-6 ዓመት የህይወት መርህሽ ብለሽ ብትጠይቂኝ በቃ ጠንክሮ መስራት፣ ለራስ መቆም፣ ኮንፊደንስ ልልሽ እችላለሁ። እነሱ ነገሮች ዋጋ የላቸውም እያልኩኝ ሳይሆን እግዚአብሔርን ካላስቀደምሽ ሁሉም ነገር ትርጉም የለውም በዚህ ምድር ላይና ለኔ አሁን እየሰራልኝ ያለ ሁልጊዜ ማልደራደርበት ነገር እግዚአብሔርን ማስቀደሜ ነው። በብዙ በስራዬ፣ በትዳሬ፣ በግል ህይወቴ፣ በቤተሰቤ፣ በሁሉም ነገር እግዚአብሔርን አስቀድማለሁ። ይሄንን ማወቅ ትልቅ ጥበብ ነው። እውነት ይሄ ገብቶኛል። ሰዎችን ቢያውቁት ደስ ይለኛል። እውነት በእግዚአብሔር የሚያምኑ ሰዎች ይሄን ቢያውቁት እንዳልሽው ልባቸው ያርፋል ብዬ አስባለሁ። ብዙዎቻችን ሁልጊዜ እኔም የነበርኩበት እኔም እንደዛ አድርጌ ስለማቅ የምንፈልገው ነገር ላይ መጠንከራችንን መበርታታችንን እንጂ እውነት ይሄ ነገር የእግዚአብሔር ፍቃድ ነው ወይ የሚለውን ነገር ብዙ አናስተውለው እና የእግዚአብሔር ፍቃድ ያልሆነ መንገድ ላይ እንገባና በጣም ብዙ እንዳክራለን፣ ብዙ እንደክማለን። ቆም ብሎ እግዚአብሔርን መጠየቅ፣ ይሄ ነገር ፍቃድህ ነው ወይ? እኔ በጣም ስራ ሲመጣ ራሱ ወደ እኔ መጀመሪያ ጸልያለሁ፣ ይሄ ነገር ካንተ ነው ወይ? ካንተ ካልሆነ ይቅርብኝ ብዬ በጣም ብዙ የሚያጓጉ ብሮች ቀርተው ያውቃሉ። እና ሁሉም ብልጭልጭ ነገር፣ ሁሉም የሚያምር ነገር ከእግዚአብሔር አይደለም። እግዚአብሔር ካየልን ዓላማ ሊያሰናክሉን የሚፈልጉ በጣም ብዙ ማታለያዎችን ጠላት ሰይጣን ይልካል ወደ ህይወታችን። ስለዚህ ቆም ብለን እግዚአብሔርን ፍቃዱን ስንጠይቀው፣ ይሄ ነገር ካንተ ነው ወይ ስንለው፣ እሱ ጋይድ እንዲያረገን፣ እሱ ሊድ እንዲያረገን ፍቃዳችንን ስንሰጠው፣ ምክንያቱም እግዚአብሔር የፍቃድ አምላክ ስለሆነ ፍቃዳችንን ስንሰጠው በዛ መንገድ ሁሉ ነገር የተስተካከለ ይሆናል። አለመሳካት አለመሆን እንኳን ቢመጣ ዳግም ተደግፈሽ እንደምትነሽ ታውቂዋለሽ። እና አሁን ላይ ያለችው ናፍቆት ትልቁ የህይወት መርሆ ያደረገችው እግዚአብሔርን ማስቀደም